አይኖቹን ይጨፍኑና በጣም የሚወዱትን ልቡን የሰጡትን የቅርብ ጓደኞትን ያስቡ። አብራችሁ የበላችሁበትን የሳቃችሁበትንና ሚስጥር የተለዋወጣችሁበትን ዓመታት። አሁን ደግሞ ይሄው ሰው እርሱ ያለፉበትን ውጤት ሲቀማዎት ወይም በጀርባው ቢላዋ ሲሰካዎት በአይነ ህሊናው ይሳሉ። ይሰማዎታል። ያ የሚያቃጥል ስሜት፣ ያ ቁስል። ብዙዎቻችን የምንወርቀው ጠላት ስለበዛብን አይደለም። የምንወርቀው በጓደኞቻችን ፍቅር ስለታወርን ነው። ሮበርት ግሪን የስልጣን 48 ህጎች በሚለው መጽሐፍ ውስጥ አንድ አስደንጋጭ እውነት ይነግረናል። በጓደኞች ላይ ከመጠን በላይ እምነት አትጣል። ጠላቶችን እንዴት መጠቀም እንደምትችል ተማር። ዛሬ በታሪክ ውስጥ የተፈጸሙ አስገራሚ ክህደቶችን፣ የሰው ልጅን ቅናትና የጓደኝነት ስውር አደጋዎችን እንመረምራለን። ይህ ቪዲዮ ጓደኝነት እንድታቆሙ ሳይሆን ስልጣንና ስኬት ላይ ስትደርሱ በዙሪያችሁ ያላችሁን ሰዎች በአዲስ መነጽር እንድታዩ ያደርጋችኋል። ሰው ማህበራዊ ፍጡር ነው። ብቻችንን መኖር አንችልም። ነገር ግን በስልጣን በገንዘብና በዝና ዓለም ውስጥ ህጎች ይቀየራሉ። ጓደኝነት በስሜት ላይ የተመሰረተ ነው። ስልጣን ግን በስትራቴጂ ላይ የተመሰረተ ነው። ለምንድነው ጓደኞቻችን በቶሎ የሚከዱን? ለምንድነው ትላንት የረዱን ሰው ዛሬ ትልቅ ጠላታችን የሚሆነው? መልሱ ያለው በክፋት ላይ ሳይሆን በሰው ልጅ ተፈጥሯዊ ወይም ኢንሴኩሪቲ ወይም ደህንነት ማጣት ስሜት ውስጥ ነው። ዛሬ የምናወራው ስለ ሮበርት ግሪን ሁለተኛ ህግ ነው። ይህ ህግ በጓደኛና በጠላት መካከል ያለውን መስመር በአዲስ መልክ ይስለዋል። ህጉ እንዲህ ይላል: ጓደኞችህ በቀላሉ በቅናት ሊነሳሱ ስለሚችሉ ተጠንቀቃቸው። እነሱ በቶሎ ይክዱሃል፣ ምክንያቱም በቀላሉ ትሬኒ ኦፍ ፍሬንድሺፕ ወይም የጓደኝነት አምባገነንነት ውስጥ ይወድቃሉ። ነገር ግን የቀድሞ ጠላትን ብትቀጥረው ራሱን ለማስመስከር ስለሚጥር ከጓደኛ በላይ ታማኝ ይሆናል። ጓደኞቻችንን ስንቀጥር ወይም ትልቅ ቦታ ስንሰጣቸው እኩልነታችንን እናጠፈዋለን። እርሱ አለቃ ሲሆኑ እነሱ ደግሞ ተቀጣሪ ይሆናሉ። ይሄ ሁኔታዎች ለውጥ በጓደኛ ውስጥ ያለውን ኩራት ይነካዋል። እርሱ የሰጣችሁን እርዳታ እንደ በጎነት ሳይሆን እንደ ባለ ዕዳነት ማስታወሻ ማየት ይጀምራሉ። ማንም ሰው ደግሞ ባለ ዕዳ መሆን አይፈልግም። ወደ 9ኛው ክፍለ ዘመን መጨረሻ ወደ ባዛንታይን ግዛት እንመለስ። ንጉሥ ሚካኤል ሳልሳዊ አንድ ታማኝ ጓደኛ ነበረው፣ ባሲል። ሚካኤል የባሲልን ሕይወት አድኖት ነበር። ከድህነት አውጥቶት ፈረስ ጋላቢ የነበረውን ሰው የንጉሥ አማካሪና የቅርብ ጓደኛ ያደረገው። ሚካኤል ለባሲል ገንዘብ፣ ስልጣንና ክብር አዘነበለት። ባሲል ለሚካኤል ሁሉ ነገሩ ነበር። ነገር ግን ስልጣኑ እየጨመረ ሲመጣ ባሲል ምን አደረገ? ሚካኤል የሰጠውን ውለታ ማስታወስ ሰለቸው። እኔ እኮ ንጉሱ ስላዘነልኝ እንጂ በብቃት እዚህ ያልደረሱ የሚለው ስሜት በውስጡ ተቀረጸ። ይህ ደግሞ ወደ ጥላቻ ተቀየረ። በመጨረሻም ባሲል ለራሱ ያሳደገውና የረዳውን ንጉሥ ሚካኤልን በአሰቃቂ ሁኔታ ገድሎ ዙፋኑን ወረሰ። ትምህርቱ ምንድን ነው? ባሲል ሚካኤልን የገደለው ስለሚጠላው ሳይሆን የሚካኤል ውለታ ከባድ ሸክም ስለሆነበት ነው። ጓደኛን ስትረዳው ባለዕዳ ታደርገዋለህ። ጠላትን ስትቀጥረው ግን እድል የሰጠኸው አዳኝ ትመስለዋለህ። ይህ ታሪክ በቤተ መንግስት ብቻ የሚያበቃ አይደለም። ዛሬው በቢዝነስ ዓለምና በማህበራዊ ህይወት ውስጥ በየቀኑ ይከሰታል። ለምሳሌ አንድ አዲስ ኩባንያ አቋቁመ የቅርብ ጓደኛን በከፍተኛ ደሞዝ ቀጠርከው እንበል። መጀመሪያ ላይ ደስተኛ ይሆናል። ነገር ግን ከጥቂት ወራት በኋላ እሱ ከአንተ የተሻለ እንደሚሰራ ማሰብ ይጀምራል። እኔ ባልኖር ይሄ ድርጅት አይቆምም ነበር ይላል። አንተ የምትሰጠውን ትዕዛዝ እንደ ንቀት ማየት ይጀምራል። የድሮ ጓደኝነትህ የዛሬውን ፕሮፌሽናል ግንኙነት ያበላሸዋል። በተቃራኒው አንተ ሲተች የነበረን ተወዳዳሪ ወይም ጠላትን ወደ ድርጅት ብታመጣው ያ ሰው አንተን ለማስደሰትና ያለፈውን ስህተቱን ለማካካስ ቀን ከሌት ይሰራል። የእሱ ታማኝነት የሚመነጨው ካለው ምስጋና እንጂ ከባለ ዕዳነት ስሜት አይደለም። ታዲያ ለምንድን ነው ጓደኞች የሚቀኑት? እዚህ ጋር ነው ሳይንስ የሚመጣው። ሶሻል ኮምፓሪዥን ቲዮሪ የተባለ የስነ ልቦና እውነታ አለ። ሰዎች ራሳቸውን የሚያወዳድሩት ከማያውቁት ሰው ጋር ሳይሆን ከቅርብ ጓደኞቻቸው ጋር ነው። ጓደኛ ከአንተ ጋር እኩል እንደሆነ ያስባል። አንተ በድንገት ከፍ ስትል የእሱ ኢጎ ወይም ማንነት ይጎዳል። እሱ ምንድነው እኔ የሌለኝ የሚል ጥያቄ በውስጡ ይፈጠራል። ጓደኛ ሲያይህ የራሱን ድክመትና አለመሳካት አብሮ ያያል። አንተ የእሱ ስኬት መስታወት ሳትሆን የውድቀቱ ምስክር ትመስለዋለህ። ይህ ደግሞ ስታተስ ኤንዛይቲ ወይም የደረጃ ስጋት ይፈጥራል። ሳይንሱ እንደሚለው በጓደኝነት ውስጥ ኤክስፔክቴሽን ቲዮሪ ትልቅ ሚና ይጫወታል። ከጓደኞቻችን ብዙ እንጠብቃለን። እሱ ጓደኛዬ ነው፣ ሊረዳኝ ይገባል እንላለን። ይህ ተስፋ ሲቀንስ ወይም ሲጓደል ቁጣና ጥላቻ ይፈጠራል። በተጨማሪም ኢሞሽናል አታችመንት ባያዝ አለ። ለጓደኞቻችን ያለን ፍቅር ስህተታቸውን እንዳናይ ያደርገናል። በቢዝነስ ውስጥ ግን ይሄ አደገኛ ነው። ስራ ውጤት ይፈልጋል፣ ጓደኝነት ግን መቻቻል ይፈልጋል። እነዚህ ሁለት ነገሮች ሲጋጩ ድርጅቱም ጓደኝነቱም ይፈርሳል። አብርሃም ሊንከን በአንድ ወቅት እንዲህ ብሎ ተጠየቀ፣ በምንድነው ጠላቶችን የምታጠፋቸው? በጓደኝነት በመቅረብ ነው። ሊንከን የፖለቲካ ተቀንቃኞቹን ሰብስቦ ካቢኔውን አቋቋመ። ለምን? ምክንያቱም ጠላቶች ምን እንደሚፈልጉ በግልጽ ያሳውቁሃል። ጠላቶች ከአንተ የሚፈልጉት አንድ ነገር ብቻ ነው፣ እውቅና። ያንን ስጣቸው። ከአንተ በላይ ለአንተ የሚቆም አይኖርም።
ጠላትህ አንተን ለማገልገል ሲመጣ የድሮውን ቁርሾ ለመደምሰስ ይተጋል። የጓደኛ ታማኝነት ግን መብቱ እንደሆነ ያስባል። በሰው ልጅ ማህበራዊ መሰላል ሶሻል ሃይራርኪ ውስጥ ስልጣን ሁልጊዜም ብቸኝነት አለው። ጓደኞች ወደ ላይ ስትወጣ አብረው መውጣት ይፈልጋሉ። ካልቻሉ ግን አንተን ወደታች መሳብ ይጀምራሉ። betrayal ሳይኮሎጂ ወይም የክደት ስነ ልቦና እንደሚያሳየው አብዛኛው ክደት የሚፈጸመው በጥቅም ሳይሆን በስሜት ነው። ጓደኛ የሚከዳህ አንተን ለመጉዳት ብቻ ሳይሆን የራሱን የውድቀት ስሜት ለማስታገስ ሊሆን ይችላል። ተግባራዊ ትምህርቶች። ታዲያ ከዚህ ምን እንማራለን? ጓደኛ እንያዝ? በፍጹም። ጓደኝነት ለደስታና ለህይወት ውበት አስፈላጊ ነው። ነገር ግን ለስራ፣ ለቢዝነስና ለትልቅ ዓላማ ስትነሳ እነዚህ ነጥቦች አስታውስ። አንደኛ፣ ስራና ጓደኝነትን አትቀላቅል። ጓደኛን ስትቀጥር የግል ስሜትህ ውሳኔን እንዲያዛባ አታድርግ። ሁለተኛ፣ ክህደትን አትፍራ፣ ተረዳው። አንድ ጓደኛ ቢከዳህ እሱ ክፉ ስለሆነ ሳይሆን የሰው ልጅ ተፈጥሮ ስለሆነ መሆኑን ተረዳ። ሶስተኛ፣ ጠላቶችን አትራቅ። ጠላቶችን በቅርብ ማወቅ አደጋ እንድትከላከል ይረዳሃል። አንዳንዴም እነሱን መቅጠር ትልቁ የብልህነት እርምጃ ነው። ጓደኝነት እንደ መስታወት ነው። አንዴ ከተሰበረ መልሶ ቢገጠም ስንጥቁ አይጠፋም። በስኬት ጎዳና ላይ ስትጓዝ ብዙዎች አብረው ሊሆኑ ይችላሉ። ነገር ግን እውነተኛው ታማኝነት ይመጣው ከፍቅር ብቻ ሳይሆን ከጋራ ጥቅምና ከክብር ነው። አስታውስ፣ ጠላትህ ቢላዋን ይዞ ከፊት ይቆማል። ጓደኛ ግን ቢላዋን በጀርባው ደብቆ ሊያቅፍ ይችላል። ጥበብ ማለት ጠላትን መፍራት ሳይሆን በጓደኝነት ስም የሚመጣውን ቅናት አስቀድሞ መረዳት ነው። ይህ ቪዲዮ በህይወት ውስጥ ስላሉ ሰዎች እንዲያስቡ ካደረጉት ላይክ በማድረግ ድጋፎን ይግለጹ። እናንተስ በጓደኛ የመከዳት አጋጣሚ ደርሶባችኋል ወይስ ጠላታችሁን ወደ ወዳጅነት የቀየራችሁበት ታሪክ አላችሁ? ኮሜንት ላይ አጋሩን። ለተጨማሪ መሰል ጥልቅ የስነ ልቦናና የታሪክ ትንተናዎች ቻናላችንን ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ንቁና ብልህ ሁኑ። ቻው።